ለምንድነው በአሜሪካ ያሉ መንገዶች ሳይሰነጠቁና ሳይበላሹ ለ10 ዓመታት ሊያገለግሉ የሚችሉት? በሌሎች በርካታ አገሮች ግን ጥቂት ከባድ ዝናብ ብቻ ይጎዳቸዋል። ምስጢሩ ቀላል ቢሆንም እጅግ በጣም ውጤታማ በሆነ የአሰራር ዘዴ ላይ የተመሰረተ ነው። በአብዛኛዎቹ አገሮች መንገዶች የሚገነቡት በዋነኝነት የተፈጨ ድንጋይ ከአስፋልት ጋር በማደባለቅ ነው። ይህ ዘዴ በፍጥነት ስለሚገነባና ዋጋው ርካሽ ስለሆነ ተመራጭ ነው፣ ነገር ግን ዘላቂነት የለውም። የዝናብ ውሃ ወደ ታች ዘልቆ ሲገባ ስር ያለው አፈር ይጠጣና ያብጣል። በክረምት ወቅት የሙቀት መጠኑ ከቅዝቃዜ በታች ሲወርድ ያ ውሃ ወደ በረዶነት በመቀየር ይሰፋል። ይህም የመንገዱን ገጽታ እንዲሰነጠቅ ያስገድዳል። የዚህ ውጤት ደግሞ ዓመት ከዓመት የማይቋረጥ ጥገና፣ ከፍተኛ ወጪና የትራፊክ መጨናነቅ መሆኑ ነው። በአሜሪካ ግን አሰራሩ ይለያል። ኮንክሪት ከመፍሰሱ በፊት ሰራተኞች ከመንገዱ በታችኛው ክፍል ላይ የሪንፎርስ ስቲል ሜሽ ያኖራሉ። ይህ ፍርግርግ ለመንገዱ እንደ ያገለግላል። ይህ የብረት መዋቅር ፍርግርግ የመኪናዎችና የጭነት መኪናዎች ክብደት በእኩል መጠን እንዲሰራጭ ይረዳል። በዚህ ምክንያት አንድ ቦታ ላይ ብቻ ከልክ ያለፈ ጫና እንዳያርፍ ይከላከልለታል። በዚህ የእኩል ክብደት ስርጭት ምክንያት ትንንሽ ስንጥቆች የመፈጠርና ወደ ትልቅ ጉዳት የማደግ ዕድል የላቸውም። ይህ ተጨማሪና ወሳኝ እርምጃ ነው ብዙ የአሜሪካ ዋና አውራ ጎዳናዎች ያለ ብዙ ጥገና ለበርካታ አስርት ዓመታት ለስላሳና ጠንካራ ሆነው እንዲቆዩ ያስቻላቸው።